በመላው ዓለም በሚሊዮኖች የሚቆጠሩ ሰዎችን ለዓመታት ያሳቀው የሆሊውዱ ዝነኛ የፍሬንድ ድራማ ኮከብ ቻንድለር ቢንግ ወይም ማቴው ፔሪ እንደ ፈረንጆቹ አቆጣጠር 2023 ላይ ግን ዓለም በአስደንጋጭ ዜና ተናወጠች። ማቲው ፔሪ በቤቱ በሚገኘው የውሃ ገንዳ ውስጥ ሞቶ ተገኘ። መጀመሪያ ላይ ሁሉም ሰው የሞቱ ምክንያት የተለመደ አደጋ መስሎት ነበር። ነገር ግን ፖሊስ ምርመራውን ሲያጠናቅቅ ከበስተጀርባ የነበረው አስደንጋጭ እውነታ ሌላ ነበር። ነገር ግን ይህን ጎበዝ ተዋናይ የገደለው ማን ሊሆን ይችላል? በዛሬ ቪዲዮአችን ከማቲው ፔሪ ዝና ሳቅ በስተጀርባ የነበረውን የተደበቀውን ሚስጥር እንመረምራለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ማቴው ፔሪ በቲቪ መስኮት ስታዩት ሁልጊዜ ደስተኛ፣ ተጫዋችና ሰውን የማሳቅ ልዩ ችሎታ ነበር። ነገር ግን እነዛ የሚቀረጽባቸው ካሜራዎች ሲጠፉ ህይወቱ ሙሉ በሙሉ በሲኦል ውስጥ የነበረች ነበር የሚመስለው። ፍሬንድ ድራማ እንደ ፈረንጆቹ በ1990ዎቹ አካባቢ በጣም ተወዳጅ የቴሌቪዥን ድራማ ነው። የተለያዩ የሳቅ ዘውዶች ምናምን የሚተላለፍበት ነው። ማቴው እዚህ ድራማ ላይ የነበረው ገጸ ባህሪ በጣም አስቂኝ ነበር። በሚሰራቸው ስራዎች እና በሚናገራቸው ንግግሮች ሰዎችን በጣም ያስቅ ነበር። ፊልሙም በመላው ዓለም ተወዳጅ ነበር። ይሁን እንጂ ማቴው ገና በወጣትነቱ ጀምሮ በከባድ የአልኮልና የእጽ ሱስ ውስጥ ወድቆ ነበር። በራሱ አንደበት እንደተናገረው ከሆነ የፍሬንድን ድራማ ሲሰራ ከነበሩት ዓመታት መካከል 3ቱን ዓመታት ሙሉ ታሪኩን በሱስ ብዛት የተነሳ ጨርሶ አያስታውሰውም ነበር። አስባችሁታል? የምትሰሩትን ድራማ ስትረሱት። ይህ ሰው ራሱን ለማዳን ከ60 ጊዜ በላይ ወደ ተለያዩ የሕክምና ማዕከላት ሄዷል። በቢሊዮን የሚቆጠሩ ብር አወጥቷል። ነገር ግን ይህ ከባድ ሱስ ሊለቀው አልቻለም። ያው ሱስ አንዴ ስትገቡበት ቀላል ይመስላል፣ መውጫው ግን በጣም ከባድ ነበር። ማቲም በዚህ ብዙ አማራጮች መክሯል። ነገር ግን ከዚህ ሱስ ሊላቀቅ አልቻለም። እንደ ፈረንጆቹ አቆጣጠር ጥቅምት 28 ግን አንድ የሚያሳዝን ነገር ተፈጠረ። ማቴው በሎስ አንጀለስ በሚገኘው ውብ መኖሪያ ቤት ውስጥ ቁጭ ብሎ ነበር። ረዳቱ ለተወሰነ ጉዳይ ወደ ውጪ ወጥቶ ሲመለስ ግን በጣም አስቂኝና አዝናኝ የነበረው ማቴውን በውሃ ገንዳ ውስጥ ራሱን ጸጥ አድርጎ አገኘው። ፖሊሶች ወዲያውኑ ወደ ቦታው ደረሱ። ነገር ግን በቦታው ሲደርሱ ህይወቱ አልፎ ነበር። የአስክሬን ምርመራ ውጤቱ ሲመጣ ኬታሚን የተባለ በጣም ኃይለኛ የሚያደነዝዝ እጽ በደም ውስጥ በከፍተኛ መጠን ተገኘበት። ሁሉም ሰው ላይ ግን አንድ ጥያቄ የፈጠረ ነገር ነበር። ማቴው ይህንን እጽ ከየት አመጣው የሚለው ጥያቄ ነበር። ስለ ኬታሚን አደንዛዥ አንዳንድ ነገር ልበላችሁ። ኬታሚን በሕክምና ደረጃ ይሰጣል። የተለያዩ ሱስ ውስጥ የነበሩ ሰዎች ምናምን እንዲያገግሙ በሐኪም እየተመከረ ትንሽ ትንሽ ይሰጣቸው ነበር። ነገር ግን በህገወጥም ይሸጥ ነበር ውጭ ላይ ማለት ነው። ያንን በከፍተኛ ሁኔታ የምትወስዱት ከሆነ ሰውነታችሁ መድኃኒቱን የመቋቋም አቅም አይኖርም። ካለባችሁ ሱስ ተላቃችሁ ወደዛ ሱስ ነበር የምትገቡት። ማቴው ከመሞቱ በፊት በህክምና ክትትል ላይ የነበረ ቢሆንም በደም ውስጥ የተገኘው መጠን ግን በኦፕሬሽን ወቅት ለታካሚዎች ከሚሰጠው እኩል ነበር። እንደነገርኳችሁ ይሄ ኬታሚን በቀዶ ጥገና ሰዓት ራሱ ለማደንዘዣነት ሐኪሞች ይጠቀሙታል። በቃ የራሱ አንድ ሱስ በሉት። በሐኪም ተደግፋችሁ ማትወስዱት ከሆነ ሱሱ በጣም ከፍተኛ ነው። ይሄ ደግሞ ተራ አደጋ አልነበረም። ይሄ ከባድ ወንጀል ነበር። ፖሊስ የማቴውን ስልክ፣ የጽሁፍ መልእክቶችና የባንክ አካውንቶችን መመርመር ጀመረ። በመጨረሻም የሆሊውዱ ትልቁና ዘግናኝ ሚስጥር በይፋ ወጣ። ማቴው ፔሪ ለሞት የዳረጉት 5 ሰዎች በቁጥጥር ስር ዋሉ። ከነዚህ መካከል የሱ የቅርብ ረዳት፣ 2 ሐኪሞችና የኬታሚን ንግስት በመባል የምታወቀው የእጽ አከፋፋይ ይገኙበታል። እነዚህ ሐኪሞች የማቴውን የሱስ ድክመት በማየት ብቻ ለአንድ ፍላንኮን እጽ እስከ $2000 እያስከፈሉ በህገወጥ መንገድ ይሸጡለት ነበር። እነዚህ ሐኪሞች ግን በጣም ያስገርሙ ሰዎች ናቸው። ለሱ በ$2000 የሚሸጡለት እኮ ሐኪም ቤት ውስጥ እስከ $12 ነው የሚሸጠው፣ በሐኪም ቤት ደረጃ ማለት ነው። እነሱ ግን ከሐኪም ቤት እያወጡ በህገወጥ ይሸጡለት ነበር። እኔ ግን በጣም ያስገረመኝ 2 ሐኪሞች የሚላላኩት የጽሁፍ መልእክት ነበር። ይሄ ሞኝ ሰው ምን ያህል ሊከፍለን እንደሚችል እስቲ እያሉ ይጻጻፉ ነበር። አንዳንድ ሰዎች ግን በጣም ነው የሚያስገርሙኝ። እናንተን የዋህነት ተጠቅመው እነሱ ብልጥ ለመሆን ይሞክራሉ። በጣም የሚደብር ነገር ነው። ማቴው በራሱ ሱስ ብቻ ሳይሆን በሱ ድክመት ሊበለጽጉ በፈለጉ ስግብግብ ሰዎች አማካኝነት ህይወቱ አለፈ። ታዲያ ግን የዚህን ክደትና ስግብግብነት ዋጋ ምን ሊሆን ይችላል? የፌዴራል አቃቢ ህግና የጸረ እጽ ቁጥጥር ኤጀንሲ በ5ቱ ተከሳሾች ላይ ከባድ ክስ መሰረት። የመጀመሪያው ተከሳሽ ዶክተር ሳልቫዶር ይባላል። ማቴውን ሞኝ እያለ ሲሳለቅበት የነበረው ሐኪም ማለት ነው። ይሄ ዋና ሐኪሙ ነው። ይህም ሰውዬ ወዲያውኑ የህክምና ፍቃዱ ታገደበት። የእድሜ ልክ እስራት ሊፈረድበት በሚችል ከባድ የፍርድ ሂደት ውስጥ ገባ። ሁለተኛዋ ተከሳሽ ደግሞ ጃስፊን ትባላለች። ያቺ የኬትማን ንግስት በመባል የምታወቀው ማለት። ይቺ ሴት ለማቴው ለሞት የዳረገውን የመጨረሻውን የኬታሚን መጠን የሸጠችለት ሴት ናት። በእሷ ላይ ደግሞ
የተመሰረተው ክስ ከ10 ዓመታት እስከ ዕድሜ ልክ እስራት የሚያደርስ ነው። ሶስተኛው ተከሳሽ ደግሞ ዶክተር ማርክ ይባላል። ይህ ሰውዬ ጥፋቱን በፍርድ ቤት ያመነውና ሁለተኛው ሐኪም ሲሆን የሕክምና ፍቃዱ ለዘላለም እንዲቀማ የተደረገ ሲሆን እስከ 10 ዓመት የሚደርስ የእስር ፍርድ ተወስኖበታል። እነዚህ ሁላ ሰዎች ግን የእሱን ድክመት በመጠቀም ህይወታቸውን ሊያሻሽሉ ያሰቡ ሰዎች ነበሩ። በጣም የሚገርም ነው። ማቲው ዓለምን እያሳቀ እርሱ ግን በብቸኝነት በስቃይ አለፈ። የእሱ ታሪክ ስለ ሱስ አስከፊነትና በዙሪያችን ስላሉ የሰው አውሬዎች ትልቅ ማሳሰቢያ ነው። እናንተስ እነዚህን የሆሊውድ ሐኪሞች ማቲው ላይ ስላደረጉት ነገር ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የዛሬው ታሪካችን ይሄን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንዲሁም አዳዲስ አስደናቂ እውነተኛ ታሪኮች ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ቻው።